ነዋይ ደበበ የጥቅምት አበባ አንተነህ ነዋይ ጋር ራስ ቲያትር ሄድከው ወይስ ነዋይ አንተ ጋር መጣ ታንጎ? እንዴት ነበር መጀመሪያ የተገናኛችሁት? እኔ ነዋይን ፍለጋ ሄድኩት። ምክንያቱም ጓደኛው አለ ፀሐዬ ዮሐንስ የሚሉት ዘፋኝ ነው። ያዝ ያዝ ሳብ ሳብ የሚለው ዘፈን ገበላይ ሲውል በጣም ጥሩ ነበረ። ኧረ ተይ አንቺ ልጅ ያዝ ያዝ ተበቃ አርጊኝ። ከዛ ይህንን ድርሰት የሰጠው ሰው ጎበዝ ነው። የት አገኘዋለሁ ብዬ ፈለግኩ። የማን ድርሰት ነው ስም የነዋይ ደበበ ነው አሉ። ማን ነው ነዋይ ደበበ? ሲኒማ ራስ ይሰራል። እዛ ድረስ ሄድኩ። ተስፋዬ ለማ ነፍሱን ይማርና ስራ አስኪያጅ ነበር። ስራ አስኪያጅ ነበር፣ ጓደኛ ነው። ነዋይ ደበበ የሚባለውን እፈልገዋለሁ አልክ። አንተ የፈለግከው ዜማና ግጥም ለማሰራት ነው? አዎ በቃ ደራሲ መሆኑን ነው የማውቀው። እኔ አላወቅኩም። ከዛ በቃ አገናኘኝ፣ አገኘሁት። አንተ የደረስክለት ስለው አዎ አለኝ። ለምን አንተ ዘፋኝ ስለው አዎ ዘፋኝ ነኝ ዘፍናለሁ አለ። እዛ ሲኒማ ራስ ውስጥ ይዘፍናል። ለምን አልዘፈንከውም? እኔ ጋሼ 10 ዘፈኖች አሉኝ ከ4 ዓመት በፊት ይዣቸዋለሁ። የኔ ድርሰት ነው እና በየሙዚቃ ቤቶች ሄጄ ባካችሁን ግዙኝ ስላቸው 1000 ብር ክፈሉኝና ስሩልኝ ስል በፍጹም እምቢ አሉኝ። ሁሉም አንተ የአብዮት ዘፈን በስተቀር ምንም መዝፈን አትችልም፣ ድምፅ ቀጭን ነው ምናምን ብሎ አባሮታል። እና እኔ ሳገኘው የታል ይሄ 10 ዘፈን እስቲ ልስማው አልኩት። ቀይ ባንዲራ የሚል የአብዮት ዘፈን ነበረው። ይሆናል። ተከልን ካራማራ ምናምን ልክ ነው። ከዛ በኋላ በቃ ዘፈኖቹን ልስማው አልኩት። ጋሼ ውሰድና ሰምተህ ንገረኝ፣ ከፈለክ አንተ ትወስዳለህ አለኝ። ሳምፕሉን ሰጠኝ። በክራር ነው። ጥቅምት አበባ፣ እሸት በላሁ፣ እንታረቅ ምናምን የሚለው እና ያንን ወስጄ እኔ ቴፕ አለኝ ራስጌ ቁጭ ብዬ እስቲ ልስማው ብዬ ስሰማው በጣም ገረመኝ። ወደድከው? በጣም በቃ እስከ ጠዋት ብታምንም ባታምንም እስከ ጠዋት ድረስ ነጋ። ከማታ ሌሊቱን በሙሉ የገለበጥኩ እየሰማ እንትን እያልኩት እንደገና ከዛ ጭንቅላቴ ውስጥ ምንድነው የማስበው ይሄ ዘፈን ባንድ ውስጥ ሲገባ ሮሃ ባንድ ውስጥ ሲገባ ጥሩ አሬንጅመንት ከተደረገለት ምን አይነት ዘፈን እንደሚሆን አውቀው ነበር። እና በቃ ሄድኩና በማግስቱ ወሰንክ? በቃ አሳትመዋለሁ አልኩ። እንቅልፍ አልያዘ አልተኛሁም። ቀጥታ ወደ እሱ ሄድኩ። እሰራልሃለሁ፣ ምን ያህል ልክፈልህ አልኩት። 1000 ብር ጋሼ 1000 ብር ነው የጠየቁትን ስጠኝ አለ። እኔ 1000 ብር አልሰጥህም 5000 ብር እሰጥሃለሁ አልኩት። ለማንም አልተከፈለም በዛን ጊዜ። እና ሲራወቅ እንኳን እንደዛ አይከፈላቸውም ነበር። እና የእውነት ግን ነው 5000 ብር ነው? 5000 ብር እሰጥሃለሁ አልኩት። 5000 ብር እሰጥሃለሁ አልኩት። እሺ ጋሼ ብሎ መኪና ውስጥ ነበር። እኔ እንደዚህ በቃ ያስኩትና ግድ የለህም ምን ያለውልህ ጥሩ ከሆነ እንደውም የፈለከውን ነገር አደርግልሃለሁ አልኩት። ቃል ገባሁለት። ቀብድ ሰጠኸው? አልሰጠሁትም። በቃ የምትፈልገውን ነገር አልኩት። 5000 ብር ከሰራው በኋላ ከቀዳው በኋላ ችግር ነበር። መቅዳት አልተቻለም። ምክንያቱም እሱ ከባህል ባንድ ጋር ነው ሲኒማ ራስ የለመደው። እንደ ሮሃ ሂውጅ የሆነ ባንድ ውስጥ ገብቶ መስራት ለነዋይ በጣም ከባድ ነገር ነው። እና እዛ ውስጥ ገብተው እንግዲህ ጀመሩ። ሲያስጠኑት ወይንም ይቀድምና ይገባል ወይንም ወደ ኋላ ቀርቶ ይገባል። መለዱ ሊሰራ አልቻለም። እንግዲህ ዘፈን ደግሞ ባንዶች ሰርተው 3 4 5 6 ጊዜ ከሰሩ ይሰለቻሉ። አንፈልግም ሂድና ማስንቆ ተጫወት ምናምን ብሎ አባሮታል ሮሃዎች። በኋላ በቃ ሊያለቅስ መጣ እኔ ጋር
ምን ሆንኩ ስለው ሮሃዎች አልቻልኩም ከነሱ ጋር መስራት፣ በቃ ይቅርብኝ ጋሼ እኔ አልሰራውም ቢቅር አይቀርም አልኩት። ለምን ይቀራል ናሉ ሰደብ አልኩት። ሮሃ ባንድ ጋር ሄጄ ይሄን 10 ዘፈን የነዋይ አሁን ጀምሩና ስሩልኝ፣ አለበለዚያ ሁለተኛ ከእናንተ ጋር አልሰራም አልኳቸው። አደከመን አሉ። 7000 ብር ነበር ያኔ ለባንድ የሚከፈለው። 7000 ብር እንዳ ስሩለት አልኳቸው። አደከመን። የት ነበር የሚቀዳው? ጊዮን ሆቴል ውስጥ። ጊዮን ሆቴል። እሺ በቃ ስሩለት ስላቸው። በነገራችን ላይ ክቡራትና ክቡራን ተመልካቾቻችን እኛ የድሮዎቹ ዘፈን ተቀዳ ነው የምንለው፣ አሁን ተቀረጸ ነው የሚባለው። እሺ እና በቃ ጀመረ። እሰጣቸዋለሁ አልኳቸው። የድካማችሁን ዋጋ 5000 ብር ጨምሬ 18000 ብር እሰጣቸዋለሁ። ከ7000 ከመደበኛው ላይ እነሱ 5000 ነበር በፊት መጀመሪያ ጀምር 5000 ነበር። እና 10000 ብር ከፍላቸዋለሁ ስሩለት አልኩ። እሺ ከከፈልክ እንሰራለታለን አሉ። ዳዊት ይፍራው እሱ አሬንጅ አደረገና እንደውም የጥቅምት አበባና እሸት በላ የሚለውን ዘፈን አንድ ዘፈን ነበር ነው ያመጣው። ሊዘፍን የፈለገ እንደዛ ነው። ግን እኔና ዳዊት ይፍሩ ተነጋግረን ሁለት አድርጎ አልኩት። የጥቅምት አበባ ለብቻ ራሱ እሸት በላ የሚለውን ደግሞ ለብቻ አልኩት። በቃ በዚህ አይነት ሰራ። በጣም 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 ጥሩ አሬንጅመንት ሰርቶለት ታውቃለህ መቼም እነዚህ የደዋይ የመጀመሪያው እና በቃ ዲስትሪቢዩት ሳደርግ በእውነት መንሱር የቅጂ ኃላፊ እሱ ነው መንሱሬ። እና ክፍል ውስጥ ወደ 5 ማሽኖች አሉ። እያንዳንዱ ማሽን 4 ካሴት ይተፋል። በ4 ደቂቃ ውስጥ አንድ ማስተር ይገባና 4 ካሴት ነው። ደግሞ ያለው ምንድነው ያመጣሁት? አንዱ ማስተር ያለው ነው። ማስተሩ እዚህ ይገባና 3 ያወጣል። የቀሩት ግን 4 ሌላ አለኝ 4 ነው የሚያወጡት። ኬብል ያ ማስተር ይበቃል። ከዛ በኋላ በእሁ እየተረገ ኤ ሳይድ እና ቢ ሳይድ ስቲከር ይለጠፋል። ከቨር ይገባል። ፎቶግራፍ አንስቼ እኔ ያነሳሁት ፎቶግራፍ ነው። በቃ ከዛ ልነግርህ አልችልም። ማታ ሺፍት እና ቀን ሺፍት ነበር የሚሰሩት። ካሴት ለማባዛት እስከ ጠዋት የሚሰሩ ልጆች ነበሩ። እነሱ ሲተኙ ሌሎቹ ገብተው ደግሞ ይሰሩ ነበር፣ ያባዛሉ። ይቅርታ ይሄንን እንኳን እንደማዳረስ አልቻልንም። ከተማ ውስጥ በቃ ክፍለ ሀገሮች በሙሉ ነገራችን ላይ እኔ ስራ ሲጀምር ባህር ዳር፣ ጅማ ከተማዎች በሙሉ ካሴት እንኳን አይሄድም አይሸጥም። ወላ ሸክላም ምን ያንን ሁሉ በደንብ አድርጌ ያሰራጨሁት ነኝ። አሁን በየክፍለ ሀገር 77 ዓመተ ምህረት 77 ዓመተ ምህረት እና እንደዛ አድርገን የደዋይ ተሸጠ። በእውነት በደዋይ ኬክ ነበር የሆነው። ፖት ኬክ በቃ እኔ በህይወቴ ውስጥ አላየሁም እንደሱ አይነት ካሴት የተሸጠ።